ሰላም ጤና ይስጥልኝ። በቅድሚያ የሀሳቡን ባለቤት ሪስፔክት አደርጋለሁ፣ አከብራለሁ። ይህን ሀሳብ ምናልባት እኔ ወስጄ ለሌሎችም ይጠቅማል በሚል በቪዲዮ ይዤ መጥቻለሁ። ያ ላይ ሳነብ ያገኘሁትና ዶክተር ምህረት ደበበ 12 መራራ እውነታዎች ብሎ ያስቀመጣቸውን ሀሳቦች አንድ ባንድ ለማቅረብ እሞክራለሁ። በጥሞና እንድታዳምጡኝ አሳስባለሁ። ምንም ነገር ለዘላለም አይቆይም። ችግሮችህ፣ የከበቡ ሰዎች፣ ስራህ፣ ትዳርህና ግንኙነቶችህ ሁሉ ጊዜያዊ ናቸው። ሁለተኛ ላይ ያስቀመጠው ሁሉም ነገር ተራ አለው። ሰውን ብትጠቅም ጊዜውን ጠብቆ አምላክህ ይከፍልሃል። ሰውን ብትጎዳም እንዲሁ በሰፈርከው ማንነት ጊዜው ሲደርስ ትሰፈራለህ። ሶስተኛ ላይ ያስቀመጠው መራራ እውነት ማንም ሰው ስላንተ አይጨነቅም። 20% ብቻ ስላንተ ሲጨነቁ እነሱም የቅርብ ጓደኞችና ቤተሰቦች መሆናቸውን አትዘንጋ። 80%ቱ ግን ኑር አትኑር አንዳች ቅንጣት ስላንተ አያስቡም። ችግሮችን ለነዚህ ለ80% ሰዎች መናገር ራስህን ማባከን ነው። ምክንያቱም ችግርህ ለነሱ ምናቸውም አይደለም፣ የራሳቸው ጉዳይ ብቻ ያሳስባቸዋልና ከእንደነዚህ አይነት ሰዎች ቆጠብ በል። አራተኛ ላይ ያስቀመጠው መራራ እውነት ሰዎች በህይወትህ ይመጣሉ ደግሞም ይሄዳሉ። በፍጹም ፈጣሪህን እንጂ ሰዎችን አትደገፍ። አምስተኛ ላይ ያስቀመጠው የስራ አለቃህ እንድታድግና የተሻለ ቦታ እንድትይዝ ሊመኝ ይችላል። ነገር ግን መቼም እንድትበልጠው አይፈልግም። ምንም ሽልማትና ጭብጨባ ቢበዛልህ ከእሱ እንደምትበልጥ ካሰበ አንተን ለመገፍተር ወደኋላ አይልም። ስድስተኛ ላይ ያስቀመጠው መራራ እውነት 98%ቱ ሰዎች መቼ እንደተወለድክ እንኳን አያውቁም። 2%ቱ መቼም እነማን እንደሆኑ መገመት አያቅትህም። የውሸት ጓደኞችህ የተሻለ ህይወት እንድትመራ በፍጹም አይፈልጉም። ነገሮች መልካም ሲሆኑ የሚሰበሰቡ ሰዎች ሊያስገርምህ አይገባም። አንድ ቀን ህልምህ ወለም ብሎ ካዩ እጃቸውን ቀስረው ይስቁብሃል። የዛኔ ያልሳቁብህን የልብ ጓደኞችህ አድርጋቸው። ለሰዎች ምክር መስጠት በጣም ቀላል ነው። ነገር ግን ምክርን ወደ ተግባር መቀየር ከባድና አስቸጋሪ ነው። አንዳንዴ ሰውን ካለበት ማጥ ለማውጣት ካሰብክ ከምክር በላይ የሆነ ስብዕና ሊኖርህ ይገባል። 9ኛ ላይ ያስቀመጠው መራራ እውነታ አንድ ውሸታም ጓደኛ ከ100 ጠላት ጋር እኩል ጥፋት ያደርሳል። ጠላቶችህን ተከታተላቸው፣ ጓደኞችህን ደግሞ በጣም ተከታተላቸው። ነገሮች መልካም እንዲሆኑና እንዲሳኩ ያለ የሌለ ጥረትን አድርገህ ሳይሳካልህ ቀርቶ ይሆናል። ይሄ ያንተ ደካማነት ሳይሆን ህይወት እንዲህ አይነት ገጽታም ስላላት ነገሩን ተቀበለው። 10ኛ ላይ ያስቀመጠው መራራ እውነታ ለመወደድ ብለህ ሰውና ሁሉንም ሞካሪ መሆን አይጠበቅብህ። አንዳንዴ ሰው ሁሉ ባይወድህ እንኳን ይሄ ምንም ማለት እንዳልሆነ ተረዳ። በሰዎች መጠላትንም ቀለል አድርገህ ውሰደው። ምክንያቱም እንዴት ራስን ማሳደግ እንዳለብህ ማጤን ወሳኙ ነገር ሲሆን የሰዎችን ስሜት እያዳመጥ ከፍና ዝቅ እያልክ መኖር አይጠበቅብህም። 11ኛ ላይ ያስቀመጠው መራራ እውነት የራስህ አስተሳሰብ ይኖርሃል። ሌሎችም እንዲሁ። ሰዎች በሀሳብህ አለመስማማታቸው አንተነትህ ላይ የሚያመጣው ነገር የለም። ሀሳብህን ለማሳመን የሰዎችን አስተሳሰብ ረግጠህ አትውጣ። የሰዎችን ሀሳብ አክብር፣ ሰዎችም ሀሳብህን እንዲያከብሩ አድርግ። 12ኛ ላይ ያስቀመጠው መራራ እውነት ይህች ዓለም የምትፈልግህ ጠቃሚ ነገር አንተ ጋር እንዳለ ስታምን ብቻ ነው። አጠቃላይ ዓለም ራስ ወዳድ ናት። ህይወት እኩል አይደለችም። በሆነ ነገር ጎበዝ ብትሆን ከአንተ የበለጠ በጣም ጎበዝ ሰው አለ። እኩልነት ውሸት ነው። ስለዚህ በመኖርህ ብቻ ተደሰት።
ከላይ የተጠቀሱት 12ቱ ምርጥ መራራ እውነታዎች የትኞቹ ሀሳቦች ወደዳችሁ በማለት ያስቀምጠዋል። ለምን ሀሳብ ስጡበት ይላል። እንግዲህ ዶክተር ምህረት ደበበ ስላዳመጣችሁን እጅግ አድርጌ አመሰግናለሁ። ከወደዳችሁት ላይክ፣ ሼር፣ ሀሳብ አስተያየት ስጡበት። እጅግ አድርጌ አመሰግናለሁ።